በጣም እንደ ባህል የወረስነው አበሻ ቀጠሮ ያከብርም በቃ እውቅና ሰተናል ተስማምቶናል እየኖርንበት ነውና የጊዜ አጠቃቀማችን ቀጠሮ አለማክበር ድረስ ከሚባል ደርሰናል። ቢዚ ነኝ መለኪያው ምንድነው? ሁሉም ሰው ቢዚ ነኝ ሲል እንሰማዋለንና ቢዚ እንደሆነ ማህበረሰብ ውጤታችን የት እየደረሰ ነው ብለን ራሳችን ጠይቀናል ወይ? ቢዚነታችን ከምን ጋር የተገናኘ ነው ብለን አስበን እናውቃለን ወይ? ከዛ ሀሜትን ሁሉ እንደ መዝናኛ ማየት ፔንድ እያረግን ነው በቃ ለነገ የምንላቸው ነገሮች አልበዙም ወይ? በሰዓት ባልነው በቀጠርነው ጊዜ ቃላችንን አክብረን ጊዜያችንን አክብረን የራሳችንን ፕሪንሲፕል አክብረን ለስራ ያለንን ተነሳሽነት አክብረን ምን ያህል ነው በተባለው ሰዓት ስራችንን ጨርሰን የምናስረክበው? ስለዚህ ባለሙያ ምንድነው ባለው ሰዓት ስራን የማይሰራ የሚል ማረጋገጫ ተሰጥቶት ኮንፊርም ተደርጎለት እንደ ባህል በቃ ነው እንደዛ እኮ ነው። ከዛ እየቀጠለ ነው ባህሉ ደግሞ እየወረሰ ይሄዳል። ሁላችንም እኩል ሰዓት አለን። ያንን ጊዜ አጠቃቀማችን ምን ይመስላል? ለምንድን ነው የምናውለው? በዓለማችን ላይ አይደል በምድራችን ላይ በጣም ውድ የምንለው ነገር ጊዜ ነው። እንግዲህ the most precious የሚባለው ሰዓት ነው ጊዜ ነው አይደል? ስለዚህ እሱን ስናዛንፍ ተግባቦትን ስናዛንፍ ለነገሮች በልቶ ለመኖር ሰርተን ስኬታማ ለመሆን የምንወስዳቸውን እያንዳንዱ እርምጃዎቻችንን የሚሰብሩብንን ነገሮች ስናዛንፍ ምንድነው ሊመጣ የሚችለው? ማህበረሰብ ውስጥ በጣም የተሻልኩኝ ለመገኘት ከዛ ሌሎች ምሳሌ እንዲያረጉኝ ፕሪንሲፕል በጣም ማተር ያደርጋል። እንደሆነ ጉዳይ ላይ መጠበቅን እየተቀበልን መተናል። ጊዜ አስቀምጠንለት ገደብ አስቀምጠንለት ግን በቃ ማርፈድ እንደ ሪዋርድ እንደ ሽልማት እየሆነ መጥቷል። ዝም መባል የለባቸው። ሁሉም የሚመለከተው አካል የባህል የስራ የጊዜ ዋጋ እንዲቀጥል ከተፈለገ ሁሉም የራሱን ኃላፊነት መወጣት አለበት። ያንን የምቾት ዞን የምንለውን ምቾት የሰጠሽን ምክንያትን ወደ ሌላ ማሸሽ ካለ ለራስሽ አክሽን አትወስጂም። እያንዳንዱ የኑሯችን ዘዴ በታይም በጊዜ እየተቃኘ ባህላችን ሆነው ተጣብቀውብን እውቅና ሰተናቸው ግን እየጎዱን ያሉ ነገሮች በጣም ብዙ ናቸው። በቃ እውቅና ሰተናል ተስማምቶናል እየኖርንበት ነውና የጊዜ አጠቃቀማችን ቀጠሮ አለማክበር ድረስ ከሚባል ደርሰናል። ከዛ በተጨማሪ አንድ ነገር ከማሳወቅ አንተ የተግባቦት የኮሙኒኬሽን ፓንክቹዋሊቲ ነው የሚባለው። በቃ ይሄን ነገር እችላለሁ አልችለውም በዚህ ምክንያት ትቻለሁ ብሎ ከተለያዩ ስራዎች ጋር በተገናኘ ያለን ግልጸኝነት በቃ ይሄን በዚህ ምክንያት ነው yes or no ይሆናል ወይም አይሆንም የሚል በግልጽ የመናገር የማሳወቅ በቃ ክላሪቲ ያለው ነገር ከመስጠት አንፃር ከዛ በተጨማሪ ውይይት ላይ ያለን ዲያሎግ ስናደርግ ያለን ባህል ወየኔን ተቀበል ወይም አልቀበልም ብሎ ጥግና ጥግ የመያዝ በማህበራዊ ጉዳያችን በየትኛውም ዘርፍ መሀል ላይ ያለ መምጣት ባህል አለ እና ከዛ በተጨማሪ እንግዲህ በጣም ብዙ የምንላቸው አሉ ግን እንደ መሰረታዊ ብለን ያወጣናቸው ናቸው። ከዚህ ጋር በተገናኘ ቢዚ ነኝ ማለት ቢዚ ነኝ መለኪያው ምንድነው? ሁሉም ሰው ቢዚ ነኝ ሲል እንሰማዋለን እና ቢዚ እንደሆነ ማህበረሰብ ውጤታችን የት እየደረሰ ነው ብለን ራሳችን ጠይቀናል ወይ? ቢዚነታችን ከምን ጋር የተገናኘ ነው ብለን አስበን እናውቃለን ወይ? ከዛ ሀሜትን ሁሉ እንደ መዝናኛ ማየት አሁን ሀሜት በሁለት ተከፍሏል። ድሮ ቤት ለቤት ሰፈር ለሰፈር በቡና ሰዓት ነበር። አሁን ሶሻል ሚዲያ ላይ ሀሜት በቃ ጦፏል፣ ገበያው ደርቷል የሀሜት እና ይሄ ወዴት ነው የሚወስደን? ስራ ጀምሮብሽ ይጠፋል። ከዛ እሺ አልቻለም ሰው ነው ምክንያት ሊኖርሽ ምክንያቱን ይሄ ሞባይል ከመጣ ደግሞ ሌላ ታሪክ ውስጥ ገብተናል። ሌላ ከቅርት ላይ ጆሮ ደግፉ ሆብናል ማለት ነው። ምክንያቱም አልችልም አይልሽም በቃ እየመጣው ነው እንደዚህ ነው በቃ የሆነ ማይጨበት ኢሉዥን ነገር ነው እንደ ምክንያት የሚያቀርበውና እኛም ደግሞ በፍቅር ነው የምንጠብቀው ምንም የምንወስደው አክሽን ስለሌለ ማለት ነው። እሱ ብቻ አይደለም ስንት ሰው የሰርጉን ቪዲዮ አጥቷል። እኔ ጓደኛዬ ስቶሪ ያላት ሰውየው ሳይው ደሜ ይፈላል ትለኛለች። አንድ ቀን ትለኛለች ሙሉ ሰርግ ማለት እንግዲህ ትልቅ የሰው ልጅ አንዱ የህይወቱ ቻፕተር ነው። አንዱ ትልቁ ክፍል ነው። ለልጆቹ ታሪኩን የሚያሳይበት ነው። ሙሉ የሰርግ ቪዲዮ ከፍላ ጥፍቶባታል ሰውየው ፎቶ ቤቶች ላይ። እንደውም አሁን እኮ በዚህ ቀን ነው ቢሉሽ ትሄጃለሽ እንዴ? እንሄዳለን። አንድ ሳምንት አያደርሰውም ብለን እኮ እንግዲህ ብዙዎቹ ከሰዓት ጋር ነው የምናያይዘው ብዙዎቹን ይመስለኛል። ሰዓት እንግዲህ ለሁላችንም ስንፈጠር ከጅምሩ ለሁሉም እኩል ነው አይደል? ሰዓት የሚሰጠው 24 ሰዓት አለ።
ሁላችንም እኩል ሰዓት አለን። ያንን ጊዜ አጠቃቀማችን ምን ይመስላል? ለምንድን ነው የምናውለው? ቢዚ የሚለውን ነገር ኤድዋን ስተሻል ቢዚ ነን። አሁን ደግሞ እንደ ፋሽን ነው እየተነሳ ያለው። በጣም ብዙ ሰው ቢዚ ነኝ ይላል። ስልክ ለመመለስ ቢዚ ነኝ ይላል። የቀጠረውን ቅድም ያላችሁትን የቀጠረውን ነገር ለምን ስትዩ ምላሹ ቢዚ ነኝ ነው የሚለውና እነዚህ አይነት ነገሮች ጊዜ ላይ ያለንን ክብር ነው እያሳጡን ይመጡት። ገበሬው አርሶ አደሩ ዝናብ ሲጠብቅ ከኔቸር ጋር ሰዓት ተቀጣጥሮ ከተፈጥሮ ጋር ዝናብ መቼ ይዘንባል፣ መሬቴን መቼ ላለስልሰው፣ መቼ ልረሰው፣ የትኛውን ዘር ላስቀድም ብሎ ገና ከዓመት በፊት ነው የሚያቅደው። አቅዶ ጠብ ስትል ሚሳ ያረጋትም ዝናብ። እኛ ገዝተን የምንበላው ምግብ ገበሬው ያን ፓንክቹዋሊቲ የተፈጥሮን የወቅት የሲዝን የቀን ፓንክቹዋሊቲ አክብሮ እንግዲህ ምርትን ያክል ነገር ተፈጥሮ ነው አይደል እንዴ? አንድ ነገር አምርቶ ፕሮሰሱን ጠብቆ ለራሱም ለገበያም ለኛም የሚያቀርብልን ማለት ነው። ብዙ የሃይማኖት ተቋማት ሰዓት ሳያዩ መስጂዶች፣ ቤተክርስቲያን አዛንና ቅዳሴ እንደው ትንብሎ ያውቃል፣ ቆሞ ያውቃል፣ አይዛነፍም። አሁን እኛ ሰዓት በእጃችን ይዘን እንደውም ሰዓት ኤቭሪዌር አለ። እጅሽ ላይ አለ፣ ስልክሽ ላይ አለ፣ ፒሲሽ ላይ አለ፣ ዞር ስትይ አለ። በቃ ሰዓት የሚነግርሽ እንደው ድምጽ በጣም በየቦታው አለ። ሬዲዮ ይነግርሻል፣ ነው የከፈትሽው ነገር ሰዓት ስንት እንደሆነ ያሳውቅሻል። እና ለኔ ይሄ ሶፍት ስኪል ናቸው። በጣም ግልጽ ብለው አይታዩ እነዚህ ባህሪዎቻችን ግን ምንድን ናቸው? እያንዳንዳችን ያለን አስተዋጽኦ ነው ለሆነ ነገር ነገ ለምናወጣው ውጤት ለሚያመጣልን ነገር የምንሄድበት የግል ቁርጠኝነት የአንድን ሰው ቁርጠኝነት ይፈልጋል። ቀብር ላይ እኮ ትንሽ ደቂቃ ካለፈ ሰው በሩጫ ነጥናውን አንጠልጥሎ ነው የሚሮጠው ግማሹ። ይሄ ክብር ይሄንን የምናከብረውን ነገር ለምንድን ነው ለራሳችን ማናደርገው? ከዛ በተጨማሪ ይሄንን ጉዳይ እንደ አንድ አሁን ለምሳሌ በየተቋማቶቹ በግልም ይሁን በተለያዩ ተቋማቶች ታያቸዋለሽ። ሶፍት ስኪሎች ናቸው። ሶፍት ልህቀት የኮምፒተንሲ የምንለው የአንድን ሰው ልህቀት የምንለካባቸው ናቸው። መርሆች ምናምን ተብሎ ታያቸዋለሽ። በውይይታችን ውስጥ ሀቀኛ ነው ለዛ ሰው የምንሰጠው ግብረመልስ። አንተ ስራ ጥሩ ነው ግን ጊዜ ላይ ትተኛለህ። በቃ ጊዜህን እንደዚህ አድርገህ በጊዜ አትሰጠኝም። በትክክል ያለህበትን ስታተስ አታሳውቅም። ወይ ትክክል ነኝ አይደለም በሚል ጽንፍ ውስጥ ነው የሚጓተተው። ያም የራሱን ጽንፍ ይዛል፣ ይሄኛውም የራሱን ጽንፍ ይዝና መሀል ላይ አይመጣልሽ። ያ ደግሞ ለውይይት እኔ ነኝ ትክክል የሚል ባህልም ስላለ ያ ራሱ አንድ ጎጂ ነገር ነው ብዬ ነው የማስበውና ዝም ማለታችን ሀቀኛ ሆነን ለዛ ሰው ሐሳባችን፣ ግብረ መልሳችን፣ ፊድባካችን አለመስጠታችን ከዛ ደግሞ ያ ሰው ቢተወው ሌላ ባለሙያ ያውቃል ብሎ በቃ ያንተ ይሄ ነው ሂሳብህ ብለሽ መመለስ አለብሽ በግልጽ እና የኛም ሪፍሌክሽን ራሳችን ለዛ ነገር ምን ሰጠው አስተያየት ራሱ በይሉንታ የታጠረ ነው። በቀን ውስጥ ምን አቅጄ ነው የምወጣው? ምን አይነት ፕሪንሲፕል አለኝ? ያልሽው ቅድም የመሪ ምን አይነት መርህ ነው ያለኝ? እኔ ለመለወጥ ያሰብኩበት ለመድረስ ቪዥን አለኝ ወይ? ሚሽን አለኝ ወይ? እዛ ለመድረስ ደግሞ ሰዓቴን በአግባቡ እጠቀማለሁኝ ወይ? እነዛን ሰዓት ስትከፋፊ ሰዓትሽ ላይ አንቺ አቋም ካለሽ ሰዓቱ ላይ አንድ ሰው አቋም ካለው መሀል ላይ ይሉንታ ቅድም ኤዱላ ነሳሽው ይሉንታዎችን መስበር ትጀምሪያለሽ። ቅድሚያ የምትሰጪው ላስቀመጥሽው መርህ፣ ላስቀመጥሽው ራዕይሽ፣ ላስቀመጥሽው ግብሽ ቅድሚያ ትሰጫለሽ። መሀል ላይ መተው ሰዓትሽን ሊያባክኑ የሚፈልጉ ነገሮች በጣም ብዙ ናቸው። አሁን ድግስ ላይ ካያችሁ ሰርግ እኮ ዲያውን በጣም ኤክስፒሪየንስ ያደርጉት መልስ ምናምን ተብሎ ቢጠራ 10 ሰዓት ቢባል ነው 2 ሰዓት ነው የሚሄደው። ምክንያቱም 10 ሰዓት እንጂ እርቦኛል መከራዬን አይቻለሁ በቃ ሌላ ፕሮግራም ነበረኝ። ሰርግ ላይ እንዴ አሁን እኮ በልተሽ መሄድ ተጀምሯል እኮ በቃ ምሳ ሰዓት ተብለሽ ትጠሪያለሽ። ስትንቃቂ በቃ ሰርገኞቹ በጣም ብዙ ቆይተው 8 ሰዓት 9 ሰዓት ነው የሚደርሱት እና እንደ ኖርማል በቃ መጠበቅን እንደሆነ ጉዳይ ላይ መጠበቅን እየተቀበልነው መተን እንትን አይደለም። ወዲያው ለምሳሌ ካልበላሽ ይርብሻል፣ ወዲያው ካልጠጣሽ በቃ ጥማቱን አትርቺውም አይደለም፣ ውሃውን ይጠማሻል። የሆነ ኢሚዲየት አይደለም
እንትኑን የምታዩ ኢምፓክቱን በዚህ ሂደት ውስጥ እየሄድን ወዲያው አይደለም የምታዩ የችግሩን ውጤት ወዲያው አይደለም የምታዩ። ስለዚህ ወዲያው ስለማናየው ስሜት አይኖረንም። ወዲያው ኢሚዲየትሊ የምታየው ነገር ስላልሆነ በቃ እየቆየ እየገደለን ይሄዳል። ስለዚህ ምንም አይመስለን። ስለዚህ እንደ ምክንያት ልናነሳ የምንችለው እንደ ባህል ተቀብለናል። እርምጃ ማይወሰድባቸው ለምሳሌ እርምጃው ከባድ ላይሆን ይችላል። እንደ ማህበረሰብ አንድ ሰው ይሄ የማህበረሰቤን መልካም የሆነ የሥራ ባህል የሚያጎድፍ ነው ብሎ ሲያምን ሰው ሊያደርገው የሚችለው ምንድነው? በግልጽ መተቸት፣ ያለምንም ይሉኝታ በግልጽ መተቸት። ይሄ ነገር ልክ አይደለም፣ ነገ ተመልሼ አንተ ጋር አልመጣም ወይም ይህን ማድረግ ነበረብህ ብለን ያ ሰው ልንሸሻው እንደምንችል ጥቆማ መስጠት ያስፈልጋል። ስለዚህ ዝም መባል የለባቸውም። ዛሬ ላይ እያጎደልናቸው ያለናቸው ነገሮች ውጤታቸው፣ ጉዳታቸው እንደ ነገ የምናየው አይደለም። ማለት ዛሬ አድርገነው ነገ ያመጣብንን ጉዳት አናየውም። በጣም ረጅም ጊዜ ወስዶ መጨረሻ ላይ ፌል ስናደርግ፣ ስንወድቅ፣ ሳይሳካልን ሲቀር፣ ነገሮች ሲበላሹ ከረጅም ጊዜ በኋላ የሚያሳይ በመሆኑ የአጭር ጊዜ ጉዳትን የሚያመጣ ባለመሆኑ በራሱ እንደምንም በቃ ችግር እንደሌለው ነገር እንድንቀበለው አድርጎናል። ያ እሱ እንዳለ ሆኖ ደግሞ ብዙ ነገር እያሳጣን ነው። ምክንያቱም ይሄን ነገር ተቀበልነው እያወቅን መውሰድ ያለብንን ኃላፊነት እየወሰድን አይደለም። ስለዚህ እኛ ደግሞ በየጊዜው ብዙ ነገሮቻችን እያሳጡን ነው። እንዳልነው በአንድ ቀን እንደሚያድግ ህንፃ ወይ ደግሞ እንደሆነ ግዑዝ ነገር ማንጨብጠው ቢመስለንም ውስጡ ግን እየበሉን ነው። በቃ ቀፉ እያደረገን መጥቷል ብዬ ነው የማምነው። ማን ነው እጃችን የያዘው? ባህል ባንዴ አይቀየርም። ልክ ስር በስር እየመጣ እንደወሰደን ስር ለስር እየመጣ እንደተወራረስ ነው ሁሉ ትውልድ የሚቀባበለው ነገር ነው የሚሆነው፣ ጥሩም ይሁን መጥፎ ነገር ማለት ነው። ስለዚህ እስኪ ከትንሹን ጀምር፣ ራሳችን ከማየት ለራሳችን ታማኝ ከመሆን። ማንም ሰው ሪዋርዱን አይሰጥም። ሌላው እውቅና መስጠት፣ በእነዚህ ነገሮች ላይ ምሳሌ መሆን ለሚችሉ አካላት፣ ድርጅቶች ሊሆን ይችላል፣ የስራ ዘርፎች እውቅና መስጠት በራሱ ለካ ይህ ነገር ጎጂ ነው ብሎ ሰው እንዲያስብ ሊረዳ ይችላል። ስለዚህ ዝም በተባሉ ቁጥር ነው እንደ አንድ የማህበረሰብ ልምድ ያልተጻፉ ግን የምንተዳደርባቸው ህጎች ሆነው ሰው በየቀኑ እያደረጋቸው በቃ የዛሬ ብዙ ዓመት ወደፊት ሄደን የሆነ ጊዜ ላይ ይቆጨናል። ማህበረሰብንም ሀገርንም የሚያጠፉ ልምዶች ናቸው ነው እያለን ያለ ነው። ስለዚህ በዚህ ረገድ ጥሩ ምሳሌ መሆን ለሚችሉ እውቅና መስጠት፣ ዝም አለማለት፣ ከራስ የሚመጡ ኃላፊነትን ለመወጣት የሚረዱ ድርጊቶችን በደንብ ማድረግ፣ ግልጽ መሆን፣ ጄኒዊሊ መቃወም፣ ልክ እንዳልሆነ መንገር፣ ሌሎችንም ለማብቃት ደግሞ ይመለከተኛል ብሎ ማሰብ። አሁን ላይ ብዙ ቦታዎች ላይ ችግር እየሆነ የመጣ የሚመስለኝ ፌዝ እና ቧልት ብቻ በቃ ዛሬን ስቀን እናልፋለን፣ ተጫውተን እናልፋለን፣ እንደ ቀልድ ይወሰዳሉ። ግን ያሳስባል በጣም። ፔንድ ያደረግኩት የኔም አስተዋጽኦ አለበት። እንደ ኔሽን ፔንድ እንድናደርግ በጣም ነው የምናመሰግነው። ማይዘበይ ስሙን በትክክል ባላቅም ፔንዲንግ ኔሽን ብሎናልና ፔንድ ያደረግንባቸው ነገሮች እያንዳንዳችን አስተዋጽኦ አለበት የሚለውን ይዘን ያንን ነገር እንደገና ማጫወትና መቀጠል አገራችን ወደፊት ማደግ እንዳለባት እንፍቀድ፣ አንይዛት።